ጤና ይስጥልኝ የተወደዳችሁና የተከበራችሁ ክቡራትና ክቡራን የአውታር ቲዩብ ተከታታዮቻችን ዛሬ የዕለት መረጃዎቻችንን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቪዲዮውን ስትከታተሉ ላይክ በማድረግ ጀምሩ። መልካም ቆይታ ይሁንላችሁ። ላለፉት 2 አስርት ዓመታት በተለያዩ የሀገራችን ክፍሎች በመዘዋወር ወንጌል ሲሰብክና ሲያገለግል የሚታወቀው በአገልግሎቱም ብዙዎች የተባረኩበት እንዲሁም ከሀገር ውጪም አገልግሎቱ ለብዙዎች መዳን ምክንያት የሆነው አገልጋይ ነው ነብይ ብርሃኑ ዳና። ነብይ ብርሃኑ ዳና የራሱ የቴሌቪዥን ፕሮግራም የነበረው ሲሆን በተለያዩ በፈውስና በታምራት አገልግሎቶቹም ብዙዎች እንደተፈወሱና እንደዳኑም ይታወቃል። ለመሆኑ ነብይ ብርሃኑ ዳና ማን ነው? ትውልድና እድገቱስ የት ነው የሚለውን እንደሚከተለው አዘጋጅተንላችኋል። አብራችሁን ቆዩ። ነብይ ብርሃኑ ዳና ተወልዶ ያደገው በከምባታና በወላይታ መካከል በምትገኘው ሐደሮ በምትሰኝ ከተማ ሲሆን ቤተሰቦቹ የኦርቶዶክስ እምነት ተከታዮች ነበሩ። የነብይ ብርሃኑ አባት በአካባቢው ታዋቂ ሰው ስለነበሩና እጅግ በጣም የሚጠጡ ስለነበሩ እኛንና እናቴን በጣም ያስቸግሯት ነበር ይላል ነብይ ብርሃኑ ስለ አባቱ ሲናገር። እናቴም የአባቴ መጠጥ ጉዳይ እጅግ ስላስጨነቃት ወደ ታቦት እየሄደች መጠጡን እንዲተው ያለች ስለት ትሳል ነበር። በመጨረሻም እናቴ ለኢየሱስ እንዲህ ስትል ተሳለች፣ ባለቤቴ መጠጥ እንዲያቆም ወይም እንዳይጠጣ ካረክልኝ እድሜ ዘመኔን በሙሉ አገለግልሃለሁ ብላ ተሳለች። ከዛች ቀን በኋላ አባቴ መጠጥ መጠጣቱን አልቻለም ነበር። ወደሱም ሲቀርብ ይደፋው ነበር። ከዛች ቀን ጀምሮ እናቴም አባቴም ወደ ክርስቶስ መምጣት ችለዋል። እድሜ 17 ሲደርስ አባቴ ወደ ጌታ ሄደ። እኔ ቤታችን ሁለተኛ ታናሽ ነበርኩ። የመጀመሪያው ታላቅ ወንድሜ ወደ ውጭ ስለሄደ አባቴም የ17 ዓመት ልጅ ያለው ወደ ጌታ በመሄዱ ያሉንን ሀብቶችና ንብረቶች፣ የእርሻ ቦታዎች፣ ቡና፣ ዝንጅብል፣ ሌሎችም የሚመረቱበትን እነዚህን ንብረቶች እየሸጥኩና እንደፈለኩ ያደረኩ ወደ ዓለም ሕይወት ገባው ይላል ነብይ ብርሃኑ ስለራሱ ሲናገር። በጊዜው ልጅ ስለነበርኩ ስለ ክርስትና የማውቀው ነገር አልነበረምና ወደ ተለያዩ የዓለም ጥፋቶች ውስጥ ገብቼ ነበር። እንደዛውም በጣም የምታወቅ የእግር ኳስ ተጫዋች ነበርኩ። እንደዛውም ሆኜ እጅግ ዝነኛ ሰው ሆንኩ። የጸባይም ጉዳይ ከባድ ስለነበር ከብዙ ሰዎች ጋር እጋጫለሁ፣ እደባደባለሁ። ይሄን የምታየው እናቴም እጅግ ትጨነቅና ስለኔ መጸለይ ትጀምራለች። ይሄን የመሰለ ቁመት ይዞ የኔ መሰለ ሰውነት ሰጥተኸው ለምን ዓለምን ከሚያገለግል አንድ አይኑን አጥፍተህ አንተን እንዲያገለግል አታደርገውም እያለች ዘወትር ትጸልያለች። ሰዎች በኔ ጉዳይ እጅጉን ይጨነቁና ያዝኑ ያስቡልኝም ነበር። ምክንያቱም ከሰው ጋር ስጣላ አንድ ነገር ሆኜ የምሞት ነበርና የሚመስላቸው። በአንድ ወቅት ታዲያ ጣውላ የጫነ መኪና በአጋጣሚ እኔ በቆምኩበት ቦታ ተገለበጠና በመኪናው ላይ የተጫነው ጣውላ በቆምኩበት እግሬ ላይ ተገለበጠብኝ። ልክ ይሄ ሲሆን የእናቴ ጸሎት እዚህ ጋር ተገናኘ። እኔም ሆነ ሰዎች የሚመኩበትን እንደ ጣዖት የሆነው ነገሬ በዛን ዕለት ተንከባለለ። በዛን ወቅት ለሕክምና ብዙ ሀገር ዞርኩኝ። አዲስ አበባ ውስጥ ወደ 7 የሕክምና ሆስፒታሎች ገባው። ነገር ግን የኔ ህመም ጉዳይ አልተቻለምና ውጭ ሄጄ እንድታከም አዘዙን። ወደ ውጭ ሄጄ እንዳልታከም እናቴ ድሃ ነበረችና ምንም አልነበራትም። እንደዛ ሆኜ ሳለው በተደጋጋሚ ራእዮችን አይ ነበር። ጌታም ይናገረኝ ጀመር። ጌታም አንተ ተቀምጠ ትቆያለህ፣ እኔም ካንተ ጎን ቆሜ ታላላቅ ታምራቶችንና ድንቆችን አደርጋለሁ ይለኛል። እኔ ግን መቀበል አልፈለኩም ነበር። በእግሬ መቆም ነበርና ዋና ፍላጎቴ። ጌታ ግን ብዙ እግር ያላቸው ቀብቻቸው እኔ ወዳዘዝኳቸው ቦታ እንዲገቡ ባዛቸውም መግባት ግን አልቻሉም። አንተ ግን በእኔ እግር ትገባለህ አለኝ። ጌታም እንደተናገረው ሆነ። በኢትዮጵያ ውስጥ ያልገባሁበት ጫካ፣ ገጠር፣ በአጠቃላይ ያልሄድኩበት ስፍራ የለም። እንዲህ ሆኜ በጋሪ፣ በበቅሎ፣ በፈረስ፣ በተለያዩ ነገሮች እግር ያላቸው አገልጋዮች ያልገቡበት ሁሉ ቦታ ገብቻለሁ። እንዲህ ሆኜ በማገለግልበት ሁሉ ለ15 ዓመታት ለ20 ዓመታት በተለያዩ ሁኔታዎች ታስረው የነበሩ ሁሉ እግዚአብሔር እኔን ተጠቅሞ ፈውሷቸው አሁን ድነው ይመላለሳሉ ብሎ ነበር ነብይ ብርሃኑ ስለ አገልግሎቱ ሲናገር። ነብይ ብርሃኑ በአገልግሎቴ ሽባው ተተርትሯል፣ የሞተው ተነስቷል፣ ብዙ ፈውሶችና ታምራቶች በተገለጠው የእግዚአብሔር ኃይል የተነሳ ሆነው አይቻለሁ። እግዚአብሔር ይህን ነገር በእኔ እግር ላይ በማድረጉ ሙሉ በሙሉ ተስማምቻለሁ። ምክንያቱም ይላል ነብይ ብርሃኑ
ቀረብኝ የምለው ነገር የለም እግሬ እንዲህ ስለሆነ ብዬ አላደረኩም ወይም አልደረስኩም ብዬ ቀረ የምለው ነገር የለኝምና አንደኛውን ስለኔ እግዚአብሔር ልጅ ኢየሱስ ተራምዷል አንድም ቀን በእግሬ ምክንያት ወደ ተጋበዝኩበት መድረክ ቀርቻ አላውቅም ከዚህ ተነስቼ በአውቶቡስ 1200 ኪሎ ሜትሮችን 1600 ኪሎ ሜትሮችን በየሀገሩ ያረፍኩ ተጉዤ ያውቃለሁ በአንድ ቀን ውስጥ 3 ቦታ አገልግዬ ያውቃለሁ ከጧት 12 ሰዓት እስከ ምሽቱ 2 ሰዓት ድረስ ነገር ግን ድምጼ ተዘግቶም ሆነ የድካም ስሜትና ረሃብ አስጨንቆኝ አያውቅም እየጸለይኩላቸው ስለተፈወሱ ሰዎች እያመሰገንኩ ደግሞ ስላልተፈወሱ ሰዎች ጌታን ለምን እያልኩ እጠይቃለሁ ነብይ ብርሃኑ ስለ ወቅቱ ሐሰተኛ ነቢያት ጉዳይ ሲናገር እንዲህ ብሏል ሐሰተኞች ከምድራችን ይጠፋሉ በሚለው አላምንም እንዲያውም እስከ ጌታ ምጽአት ድረስ ይኖራሉ ባይነኝ ምክንያቱም ጌታ በመጣ ጊዜ ስንዴውን ከእንክርዳዱ ይለየዋልና እኛ ግን እውነቱንና ውሸቱን እንዴት እናውቃለን ለሚለው መጽሐፍ ቅዱስ በፍሬዎቻቸው ታቋቸዋላችሁ ይላልና ፍሬያቸውን ስናይ ነው ሐሰተኞችን የምናውቃቸው ሲልም ተናግሮ ነበር በአገልግሎቴ ነፍሳት ጌታን ካልተቀበሉ እጅግ ያሳዝነኛል ብሎም ነበር ነብይ ብርሃኑ ደስ የሚሰኝበትና ሐሴት የሚያደርገውም ደግሞ ነፍሳት ጌታን በብዛት የተቀበሉለት በዚያን ጊዜ እጅጉን ደስ ይለኛል ብሎም ተናግሯል በአዲስ አበባ ቄራ አካባቢ የሚገኘው ቤተክርስቲያኑ በፈውስና በታምራት እንዲሁም ብዙ ነፍሳትን ወደ ጌታ እየሰበሰበ ያለ ደከመኝ ሰለቸኝ የማይል የወንጌል አርበኛ ነበር ነብይ ብርሃኑ ዳና ባለፉት የቅርብ ወራት ውስጥ ለአገልግሎት ወደ ደቡብ አፍሪካ በመሄድ በርካታ ቅዱሳን ባሉበት ከእግዚአብሔር የተቀበለውን የአገልግሎት ጥሪ በማከናወን ላይ ሳለ ባጋጠመው የድካም ስሜት እዛው ደቡብ አፍሪካ ወደሚገኘው የሕክምና ስፍራ ይሄዳል በዚያም አስፈላጊው ሕክምና የተደረገለትም ቆይቷል ባደረበት የካንሰር ህመም ምክንያትም ወደ ጌታ ሄዷል ለወዳጅ ዘመዶቹ ለቤተሰቦቹም እንዲሁም ለሚያውቁት ሁሉ መጽናናትን እንመኛለን የሼህ አላሙዲን የቅርብ ወዳጅና ሚዜ እንዲሁም በእርሱ ድርጅት ላይ ይሰራ የነበረው እጅግ ቅንጡ ሊባል በሚችል ሁኔታ ይኖር የነበረውና ዋናው መተንፈስ ነው በሚለው ንግግሩ ስለሚታወቀው ሰው የምናጋራችኋለን አብራችሁን ቆዩ አቶ ታምሩ ይባላል ራሱን የ19 ዓመት ወጣት ነኝ ከማለት ይጀምራል ምክንያቱም ሲያስረዳም ከዚህ እንደማንም ሰው ከልጅነቴ ጀምሮ ህይወቴ በጉጉት ላይ በስጋት ላይና በፍራቻ ላይ ተመሰረተ ነበር የዛሬ 19 ዓመት አካባቢ በአሜሪካን ሀገር ጀምሬ የማላውቀውን አስቤ የማላውቀውን ነገር ማሰብ ጀመርኩ ይለናል የ19 ዓመቱ ግለሰብ አቶ ታምሩ ሁሌም በህይወቴ አስብ የነበረው ስለ ትላንትናና ስለ ነገ ብቻ ነበር ይህችን ቀን ስለ መተንፈሴ አስቤ አላውቅም ነበር እናም መተንፈሴን ማሰብ ከጀመርኩ ጀምሮ ራሴን አገኘው ወደ ራሴን መጣው ከዚያ ጊዜ ጀምሮ ነው ራሴን እንደተፈጠርኩ የወሰንኩት ከዛ ጊዜ በፊት የነበረውን 50 ወይም 60 ዓመታት እንዳልተፈጠርኩ አድርጌ ማየት ጀመርኩ ከ19 ዓመት ወዲህ ነው መኖር የጀመርኩት ዋናው መተንፈስ ነው ይለናል አቶ ታምሩ ለመሆኑ አቶ ታምሩ ማን ናቸው ማንስ ነበሩ አቶ ታምሩ የተወለዱት በጃንሆይ ጊዜ በአዳማ ከተማ ነው በ18 ዓመታቸው በጽሁፍ አሸንፈው ወደ አሜሪካን ሀገር ሄዱ ከዚያም ተመልሰው በኢትዮጵያ አየር መንገድ በመግባት ከፍተኛ ስልጠና ወሰዱ በአዲስ አበባና አስመራ በተለያዩ ጊዜያት አገልግሎት ሰጥተው ነበር ከዚያም የደርግ መንግስት የንጉሱን ዙፋን ሲቆናጠጥ በስደት ከሀገራቸው ወጡ በተሰደዱበትም ተማሩ ራሳቸውን ወጣት ታምሩ እያሉ የሚጠሩት አቶ ታምሩ እንደተናገሩት ወደ አሜሪካ በሄዱበት ወቅት በአሜሪካ አስተዳደር ዘረኝነትንና ብሔርተኝነትን ነው የተማርኩት ስለዚህም ያሳለፍኩት የጭንቀት የስቃይና የድብርት ጊዜ ራሴን እንዳገኝ ረድቶኛል ይሉናል አቶ ታምሩ አሜሪካ ሳለው ምንም ደሞዝ ሳይከፈለኝ ማንንም ሳላስፈቅድ ለረጅም ጊዜ ራሴን አምባሳደር ነኝ ብዬ ጠርቼ እዛው አሜሪካ መርካቶ ገበያ የሚባል ከፍቼ በዛ ደግሞ ገንዘብ አገኘው ይህንን መርካቶ ገበያ የተሰኘውን ሱቅ እንድከፍት ያነሳሳኝ አሜሪካኖች ወይም የውጭ ዓለም ሰዎች ስለኛ ምንም የሚያውቁት ነገር የለም ይለናል አቶ ታምራት የሚያውቁት ነገር ቢኖር ስለ ረሃባችን ወይም ስለ ስደታችን ግፋ ቢል ደግሞ ስለ አበበ ቢቂላ ስለ ጃንሆይና አንዳንዶች ደግሞ ምናልባት ስለ አድዋ ነው የሚያውቁት ከዛ ውጪ ምንም የሚያውቁት ነገር የለምና ይህ አለመታወቅ ውስጤን ይረብሸኝ ነበርና ለምን የራሳችንን ባህል
ራሳችን አናስተዋውቅም ብዬ 2 በ2 ሜትር በመትሆን በጣም ትንሽዬ ቤት ነገር ግን በስሙ እጅግ ገናና ማለት በሚቻል ሁኔታ በዓለም ዙሪያ ኢትዮጵያ ውስጥ ከዓለም ሁሉ ጥሪዎች የሚደረጉባት ትንሽ ሱቅ ከፈትኩ። ከኢትዮጵያ ቁሳቁስ በውስጡ የሌለ ነገር የለም። በርበሬ፣ ሚጥሚጣ፣ ሌሎችንም ስራዎችን ሰራ ነበር። እዛ ሆነን የችርቻሮም የጅምላም ስራዎችን ሰራ ነበር። በህይወቴ ውስጥ ወደዚህ በጎ መንፈስ ውስጥ እንድመጣ ወደ መልካምነት እንድገባ ለገንዘብ እንዳልጓጓ ገንዘብ ብልጭልጭ ማታለያ እንደሆነ ያስተማሩኝ በህይወቴ ውስጥ የመጡ ሰዎችም አሉ። ከዚህ ቀደም የማያቸውን መኪናና ፎቅ ብቻ ሰው ሰራሽ ነገሮችን ስመለከት እጅግ አግዝፌና ራሴን አሳንሼ ነበር የማየው። ይህ ደግሞ አንዱ የባነንኩበት ምክንያት ነበር። በስደት በነበርኩበት ጊዜ በተለያዩ ጋዜጦች ላይ ያወጡኝ ነበር። የማገኘውም የሚሰጡኝም ሁሉ ደስታን አይፈጥርልኝም ነበር። እስቃለሁ ግን ምንም ደስታ በውስጤ አይሰማኝም ነበር። እኔ አሁን ላይ ያለሁት መተንፈስ ላይ ነው። ሌላ ነገር ቢጨመርልኝም አልፈልግም። ገንዘብም ሆነ ፎቅ ምንም አልፈልግም። ለምንድነው? ጣዕሙን አግኝቼዋለሁ። እሱ መኖሬና መተንፈሴ ነው። የሼህ አላሙዲን የቅርብ ወዳጅና ሚዜም ነበርኩ። በርሱም መስሪያ ቤት ውስጥ እርሱ አለቃዬ ሆኖ አብሬው ሰርቼም ነበር። እጅግ ቅንጡና የተመቻቹ ህይወቱም ነበረኝ። ነገር ግን ገንዘብን አሳንሼና ዝቅ አድርጌ ነገር ግን እኔ ክቡርና ትልቅ ሰው እንደሆን አድርጌ ራሴን ማየት ጀመርኩ ይለናል ራሱን የ19 ዓመት ወጣት ነኝ ብሎ የሚጠራው አቶ ታምሩ። ክቡራትና ክቡራን የተወደዳችሁ የአውታር ቲዩብ ተከታታዮቻችን ለዛሬ ያዘጋጀንላችሁ መረጃዎች ይህንን ይመስላሉ። በሌሎች መረጃዎች እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ቪዲዮቻችንን ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት የጌታ ሰላም ከናንተ ጋር ይሁን።